536 ዓመተ ምህረት ላይ ነው እንግዲህ የዩኒቨርሲቲ ኦፍ ሜይን የአሜሪካ እና የዩኒቨርሲቲ ኦፍ ኖቲንግሃም እንግሊዝ ውስጥ ያሉ ተመራማሪዎች በእነዚህ ጊዜያት ላይ ጥናት አድርገዋልና አንዱ ከባድ ጊዜ ነበር ያሉት ይሄንን ነው 536 ነው። ያኔ በሁለት ቦታዎች ላይ ባለማችን የእሳተ ገሞራ ፍንዳታዎች ተከስተው ነበር። በተለይ አሁን ኤልሳልቫዶር የምትባለው አገር እዛ የሚገኘው የኢሎፓንጎ እሳተ ገሞራ አሁን እንኳን ብዙ አደጋ የሚያስከትል አይደለም። ያኔ ግን አንዱ የተነሳበት አካባቢ ነበር። እሱ ብቻ አይደለም በአውሮፓም እንደዚሁ ተመሳሳይ እሳተ ገሞራ ተነስቶ ከባድ የሆነ የአየር ብክለት የአየር ለውጥ እንዲመጣ አድርጓል እና ከዛ በኋላ በነበሩት አመታት ከፍተኛ የሆነ የሰብሎች ላይ ጉዳት አድርሷል። በበሽታ የሞቱ ሰዎች በጣም ብዙ ነበሩ እና በምግብ እጥረት በጣም ብዙ ሰዎች ተጎድተው ነበር። አመታት ያው የቀጠለ ነበር። 536 ላይ ቢነሳም 542 ላይ የመጣው ለሞ ይሄ ቡቦኒክ ፕላግ ባለው ትልቁ ወረርሽኝ ሲመጣና ብዙ ሰዎች ሲሞቱ አንድም ምክንያት የሆነው ከዛ ጊዜ ጀምሮ የመጣው የሰዎች መዳከም በተለያየ ምክንያት በአቅም በምግብ ማጣት የተዳከሙትን ሰዎች ነው የጨረሳቸው ማለት ብዙ ሚሊዮኖች ነው ያለቁት። አጠቃላይ የኢኮኖሚ ሲስተሙን ያለምንም ያናጋ የሚባል ነው። እስከ 575 ድረስ 40 አመታት አካባቢ እንጂ ነው ያ ጉዳቱ የታየው። ኢትዮፒካሊ